እኔ ተኛሁ አንቀላፋሁም፣ እግዚአብሔር አንስቶኛልና ተነሳሁ። ከሚከቡኝና በእኔ ላይ ከሚነሱ ከአእላፍ አሕዛብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ፣ አንተ በከንቱ የሚጠሉኝን ሁሉ መትተሃልና። አሜን። ውድ ቤተሰቦቼ እንኳን አደረሳችሁ ለፍልሰታ ለማርያም። መዝሙረ ዳዊትን ምዕራፍ 3ን ይዤላችሁ ቀርቤያለሁ። ከምዕራፍ 3 እስከ ምዕራፍ 7 ያለውን 5 ምዕራፍ 16ቷን ቀን ይዤላችሁ ቀርባለሁ። አብራችሁኝ የሚቆየው የልቦው ነኝ። የልባችን የምናወጋበት ይህ ቻናላችን ነው። ቤተሰቦቼ ላይክ ያላደረጋችሁ ላይክ እያደረጋችሁ ቤተሰብ ስለሆናችሁ ከልብ እናመሰግናለን። እስከ መጨረሻው አዳምጡ፣ ትጠቀሙበታላችሁ። መዝሙር 3 የዳዊት መዝሙር። ከልጁ ከአቤሴሎም በፊት በሸሸ ጊዜ አቤቱ የሚያስጨንቁኝ ምንኛ በዙ። በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አሏት፣ አምላክሽ አያድንሽም። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽሁ፣ ከተቀደሰ ተራራም ሰማኝ። እኔ ተኛሁ አንቀላፋሁም፣ እግዚአብሔር አንስቶኛልና ተነሳሁ። ከሚከቡኝና በእኔ ላይ ከሚነሱ ከአእላፍ አሕዛብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ፣ አንተ በከንቱ የሚጠሉኝን ሁሉ መትተሃልና የኃጥአንን ጥርስ ሰብረሃልና። ማዳን እግዚአብሔር ነው፣ በረከትም በሕዝብ ላይ ነው። ምዕራፍ 4 ለመዘምራን አለቃ በበገናዎች የዳዊት መዝሙር። እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ፣ ከጭንቀቴም አሰፋልኝ። ይቅር አለኝ፣ ጸሎቴንም ሰማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደተገለጠ ወቁ። እግዚአብሔር ወደ እርሱ በጮኹ ጊዜ ይሰማኛል። ተቆጡ፣ ነገር ግን አትበድሉ። በመኝታችሁ ሳላችሁ በልባችሁ የምታስቡት ይታወቃችሁ። የጽድቅን መሥዋዕት ሰው በእግዚአብሔርም ታመኑ። በጎን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ፣ በልባችን ደስታን ጨመረ። ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በእርሱ በሰላም ተኛለሁ አንቀላፋሁም። አቤቱ አንተ ብቻህን በተስፋ አሳድረኸኛልና። አሜን። መዝሙረ ዳዊት ምዕራፍ 5 ለመዘምራን አለቃ በዋሽንት የዳዊት መዝሙር። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ቃሌን ስማኝ። በማለዳ በፊትህ እቆማለሁ እገለጥልሃለሁም። አንተ በደልን የሚወድድ አምላክ አይደለህምና ክፉዎች ከአንተ ጋር አያድሩም፣ አመፀኞችም በዓይኖች ፊት አይኖሩም። አመፅ አድራጊዎች ሁሉ ጠላህ፣ ሐሰትን የሚናገሩትን ሁሉ ትጠራቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት በቤተ መቅደስህ እሰግዳለሁ። አቤቱ በጽድቅህ ምራኝ፣ ስለ ጠላቶችህ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውን በከንቱ ነው። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በነገረ ሰሪነታቸውም ይውደቁ። እንደ ሐሰታቸውም ብዛት አሳዳቸው። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። በእነርሱ ታድራለህ። ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንዳላባሽ ጋሻ ከለለህን። መዝሙር 6 ለመዘምራን አለቃ በበገናዎች ስለ 8ኛው የዳዊት መዝሙር። አቤቱ በቁጣህ አትቅሰፈኝ፣ በመቅሰፍትህም አትገስጸኝ። ደዌ ነኝና አቤቱ ይቅር በለኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜያለሁና ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። ዓይኔ ከቁጣ የተነሳ ታወከች፣ ከጠላቶች ሁሉ የተነሳ ረጀሁ። አመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የለቅሶዬን ቃል ሰምቷልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶች ሁሉ ይፈሩ፣
ይጎስቁሉ፣ ወደ ኋላቸው ይመለሱ፣ በፍጥነትም እጅግ ይፈሩ። አሜን። መዝሙረ ዳዊት ምዕራፍ 7 ስለ ብንያማዊ ሰው ስለ ኩዝ ቃል ለእግዚአብሔር የዘመረው የዳዊት መዝሙር። አቤቱ አምላኬ በአንተ ታመንሁ፣ አትጣለኝም። ከሚከቡኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ እንዳይነጥቋት የሚያድን የሚታደግ ሳይኖር አቤቱ አምላኬ እንዲይዝ ካደረገው አመፃም በእጄ ቢኖር ክፉ ላደረጉብኝም ክፉን መልሼላቸው ቢሆን ጠላቶቼ ራቁቴን ይጣሉኝ። ጠላት ነፍሴን ያሳዳት ያግኛትም። ሕይወቴን በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርደው። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ ተነሳባቸው። አቤቱ አምላኬ ባዘዝኸው ሥርዓት ተነስ። የአሕዛብ ጉባኤ ይከብብሃል። ስለዚህ ወደ አርያም ተመለስ። እግዚአብሔር በሕዝብ ላይ ይፈርዳል። አቤቱ አምላኬ እንደ ጽድቅህ ፍረድልኝ፣ እንደ የዋህነትም ይሁንልኝ። የኃጥአን ክፋት ያልቃል፣ ጻድቃንን ግን ታቀናቸዋለህ። እግዚአብሔር ልቦናን ኩላሊትን ይመረምራል። እግዚአብሔር በእውነት ይረዳኛል፣ ልበ ቅኖች የሚያድናቸው እርሱ ነው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም ጥፋትን አያመጣም፣ ባትመለሱ ግን ሰይፍን ይመዛል። ቀስቱን ገተረ አዘጋጀም፣ የሚገድል መርዝንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ አመፀኛ በአመፁ ተጨነቀ፣ ጭንቅን ጸነሰ፣ ኃጢአትንም ወለደ። ጉድጓድንም ማሰ፣ ቆፈረም፣ ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፃውም በእናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔር ስም ዘምራለሁ። አሜን አሜን ይደረግልን። ምዕራፍ 8ን ቀጣይ 5 ክፍል ይዤላችሁ ቀርባለሁ። ውድ የልቦክ ቻናል ቤተሰቦቼ አብራችሁ እንደቆያችሁ የቅዱስ ዳዊት ረድኤት በረከቱ ይደርባችሁ ይደርብን። ይችን ጾም የበረከት ጾም ያድርግልን። ሀገራችን ኢትዮጵያን ሰላም የምትሆንበት እኛም ያሰብነው የሚሳካበት ከኃጢአት በስተቀር የታመመ የሚድንበት ሀገራችን ኢትዮጵያ ሰላም የምትሆንበት ተዋህዶ የምትሰፍንበት በእውነት እግዚአብሔር አምላክ ሰላምን የሚያመጣበት የምንረጋጋበት ከስደት ያለን ሁላችንም እግዚአብሔር ለቅድስት ሀገራችን አብቅቶን ለቅዱስ ቁርባን ለሥጋው ደግሞ የምንበቃበት ዓመት ያድርግልን። እግዚአብሔር ካሰብንበት ያድርሰን። እግዚአብሔር የነገ ሰው ይበለን። ከልብ አመሰግናለሁ። ፍልሰታን ጾም ሁላችሁም በየአቅማችሁ በርቱ፣ ጠንክሩ። በጸሎት አስቡኝ። ፍቅርተ ሥላሴ ያላችሁ ቤተሰቦቼ እኔም ደካማታችሁ ነኝና አብራችሁ የቆያችሁ ሁሉ ከልብ ነው ምስጋናዬ። መልካም ቀን፣ መልካም ስራ ይሁንላችሁ ቤተሰብ።